ፌሚኒን የሆነ ኢነርጂ ወይም ደግሞ እንደዚህ አይነት ባህሪ መላበስ ያስፈልገናል። ሰላም እንዴት ናችሁ? እንግዲህ ከ2018 በኋላ የኛው ሁለተኛ ቪዲዮ ነው ማለት ነው። ብዙ ነገር እንግዲህ ለማምጣት አስባለሁ። እንግዲህ ከሌሎች ሰዎችም ጋር እያወራሁ ነው ብያችኋለሁ። ስለዚህ ብዙ አይነት ነገሮችን እንደ ቱቶሪያል የሆኑ ነገሮችን ይዤ እንደመጣ ተስፋ አደርጋለሁ። ዛሬ ለማውራት የፈለኩት ምንድነው ስዕል ስንሰራ አንዳንዴ ይሄ በተለይ ወንድ ስንሆን የወንድ ካራክተር አለን። እንደ ወንድ ነው አክት የምናደርገው ነገሮች እንግዲህ በወንድ መልክ ነው የምንመለከተው እና እኔም ያው ወንድ ስለሆንኩ ያው ላወራ የምችለው ስለ ወንድ ነው። ግን አንዳንዴ ደግሞ ስዕል ስንሰራ ምን አይነት ካራክተሮች መላበስ አለብን ወይም ደግሞ ስዕልን ስንማር ምን አይነት ካራክተር መላበስ አለብን የሚለውን እነግራችኋለሁ ማለት ነው። ለማታውቁኝ ሰዎች ሳሌ ሴፍ አበራ እባላለሁ። ስዕልን በመስራት ላይ እንደዚሁም ደግሞ በመማር ላይ እገኛለሁ። ስዕል ስንሰራ እንደ ሴቶች ወይም ደግሞ እንደ ፌሚኒን የሆነ ኢነርጂ ወይም ደግሞ እንደዚህ አይነት ባህሪ መላበስ ያስፈልገናል። ያው ባህሪ መላበስ አንዳንዴ እንደ ሴት ማውራት ወይም ደግሞ እንደ ሴት መሽለጥለጥ ምናምን የሚባለውን ሳይሆን ውስጣችን ይሄ ረጋ ማለትን የሆነ ቆም ብሎ ማሰብን መረጋጋትን ወይም ደግሞ ያንን ነገር በአትኩሮት ማየት ወይም ደግሞ ረጋ ማለትን ከሴቶች መማር አለብን ብዬ አስባለሁ። ሴቶች በደንብ አዳማጭ ናቸው በነገራችን ላይ እና እንዴት ማድረግ እንዳለባቸው ብልሃት አላቸው። ስለዚህ እሱ ኢነርጂ ያስፈልገናል ለማለት ፈልጌ ነው። ይሆናል አይደል? ግትር ምናምን ማለት የለብንም። ለቀቅ አድርገን ቀስ እያደረግን የስዕል ባህሪ እንደዛ ነው። ማባበልን ይፈልጋል፣ ትዕግስት ይፈልጋል በደንብ። ስለዚህ እያባበልን ነው እንደዚህ አይነት ነገሮችን መስራት የምንችለው ማለት ነው። ስለዚህ ያ እነሱ በዚህ መንገድ እንግዲህ አሪፍ ናቸው እያስባለሁ። ስለዚህ የሆነች ፌሚኒን የሆነች ነገር አካላችንን ምናምን አይደለም ግን የምናስበውን ነገር እዛ ጋር የሚሰጠንን ነገር ሆነ ያለ አይደል እያባበልን ምናምን መስራት አስፈላጊ ነው ብዬ አስባለሁ። ሴቶች በዚህ በኩል በጣም የሚደነቁ ናቸው። ምክንያቱም እኔ ከራሴ ተሞክሮ ብዙ ጊዜ የሆነ እንደወንድ ካለ እጄን ጠንከር አድርጌ ምናምን ስርዓት የሚይዘው ደግሞ ልክ አይደለም። ቀስ አድርጋችሁ ለቀታችሁ ምናምን መሆን ያለበት እንጂ የሆነ በጣም ኃይል የምናሳይበት ምናምን አይደለም። ትዕግስት ይፈልጋል፣ ረጋ ማለት ይፈልጋል፣ ማባበል ይፈልጋል ማለት ነው። ሰብስክራይብ ማድረጋችሁ እንዳትረሱ፣ ደግሞ ላይክ ፎሎ እንዳትረሱ። ያላችሁን ሀሳብ ደግሞ በደንብ አስቀምጡልኝ። በጣም ነው የማመሰግነው። አዳዲስ ቪዲዮችን እለቃለሁ በተለይ ከቱቶሪያል ጋር በተያያዘ ማለት ነው። ለጀማሪ ሳሎች እንደ ቱቶሪያል ብዙ አይነት ቪዲዮችን እያሰብኩ ነው። ቴንክ ሶ ማች